ከመጀመሪያም ጀምሮ አዳም በበደለ ጊዜ ኃጢአት እንዳይደርስባት አድርጎ የጠበቃት ንጽሕት ደም ናት እመቤታችን ቅድስት ድንግል ማርያም። እመቤታችን ከፍጥረት ሁሉ የተለየች ናት የምንለው ለዚህ እሷም የመጨረሻዋ ንጽሕት እሷ እመቤታችንን ቀደሳት አነጻት ማለት ለእናትነት ልዩ አድርጎ መረጣት። እናቱ ሊያደርጋት መረጣት የሚል መልእክት ያለው እንጂ እንታብሶ ያለባት መሆኗን በጭራሽ ሊያሳያቸው ሕያው የሆነ አዳም ወይም ደግሞ አዲሱን አዳምን በማስገኘት ሕያዋን ፍጥረታት እንዲበዙ ያደረገች እመቤታችን ቅድስት ድንግል ማርያም ስለሆነች ዓለምን ተክታ ብቸኛ ቤዛ ሆና የተገኘችው ለክርስቶስ ሰው መሆን እሷ ነች። ቤዛችን መድኃኒታችን እኮ የምንላት ለዛ ነው። የእመቤታችንን ንጽሕና ቅድስና አለማመን ብቻ አይደለም የእግዚአብሔርን ካህሊነት መጠራጠር ጭምር። አዳም በጆሮ የሰማውን በዓይኑ እንዲያዩ ያደረጉት ልጆቿ ናቸው። ለዚህ እመሕያዋን መባል የሚገባት አይደለችም። ከልጅሽ ከክርስቶስ ለምኝልን ከመ ይስረይ ለነ ኃጢአተነ ኃጢአታችን እርሱ ይቅር ይለን ዘንድ። ኦርቶፒያን ሰብስክራይብ ያድርጉ፣ ይወዳጁ፣ ያጋሩ። የእመቤታችን ጉዳይ አከራካሪ መሆኑ እንግዲህ ምናልባት በብሉይ ኪዳን ብዙ ከተመሰሉላት ምሳሌዎች አንዱ ሐውልተ ስምዘ ኢያሱ የሚለው ነው። የኢያሱ የምስክርነት ድንጋይ የሚለው ነው እና የኢያሱ የምስክርነት ድንጋይ ለሁለት ነገሮች ነው የሚረዳው። አንደኛው እስራኤል ቃል ኪዳናቸውን ቢያፈርሱ ምስክር ሆኖ ሊመሰክርባቸው ነው። ሁለተኛው ደግሞ ኢያሱና እስራኤል በዚያ በኩል ለማለፋቸው ምስክር ሆኖ ለአሕዛብ ሁሉ ሲናገር እንዲኖር የሚያደርግ ነው ይላል እና ልክ እንደዚህ የምስክርነት ድንጋይ እመቤታችንም ሐውልተ ስም ስለሆነች ወይም ደግሞ የምስክርነት ድንጋይ ብለን የምንጣል ወደ ምድረ ርስት ለመግባት አደለ ያን የምስክርነት ድንጋይ ሲያቆሙት ሲሻገሩ እንደ ምልክት ሆኖ ነው የተቀመጠው እና ወደ ተስፋይቱ ምድር ወደ መንግሥተ ሰማያት ወደ መግባታችን እመቤታችን ምልክታችን ስለሆነች ይመስላል። እንግዲህ ያለፈው ያገደመው ሁሉ የእመቤታችን ጉዳይ ያገኘዋል። ምክንያቱም የተስፋይቱ ምድር መግቢያ ላይ የሚገኝ የምስክርነት ድንጋይ ስለሆነ ደብረ ሲና ይርቀናል፣ ወይም ሌሎች ምልክቶችም እንደዚሁ ይርቁናል። ይህኛው ግን እዚህ ቅርብ ነው፣ የተስፋይቱ ምድር መግቢያ ላይ ያለ ነው። ለዚህ ነው እንግዲህ ሰው ስለ አዳምና ስለ ሔዋን ሳይሆን ስለ እመቤታችን ስለ ድንግል ማርያም ስለ ድንግልናዋም ስለ ንጽሕናዋም ስለ ሁሉም ነገሯ እያነሳ ክርክር ላይ እንመለከታለን ማለት ነው እና በተለያዩ ዘመናት አዳዲስ ጉዳዮች እየተነሱ ብዙ ክርክሮች ይደረጉ ነበር። በዚህም ዘመን ልክ እንደዛው ክርክሮቹ ሊያቆሙ ይችላሉ ተብሎ አይታስብም። ይህንን ብናጠፋ ደግሞ ሌላው እንደዛው ክርክሩ እየቀጠለ ነው ሊሄድ የሚችለው ማለት ነው። እንግዲህ ምናልባት ሀሳቡ የማን እንደሆነ ከምን እንደተነሳ ባላውቅም ቅሉ የእመቤታችን ተፈጥሮ ግን ስንመለከት አዳማዊ ጠባይ አዳማዊ ግብር ያላት ወይም ከምድራዊ የሰው ልጆች የተገኘች እንደሆነች እናውቃለን። በምድር ላይ እግዚአብሔር አንድ ሰውን የፈጠረው እሱም አዳም ነው። በአዳም ላይ ወይም ከአዳም ባህሪ ሁሉም ተገኘ። ስለዚህ እመቤታችን ከየት ተገኘች ብንል ከሰማይ የወረደች ልትሆን አትችልም። እንደ ቤተክርስቲያናችን አስተምሮ መጽሐፍ ቅዱስም እንደሚነግረን ከአዳም የተገኘ ነው ፍጥረት በጠቅላላው ማለት ነው። አሁን ክርክር የተነሳውም በዚህ ጉዳይ ሳይሆን በእርግጥ ክርክር የተነሳው የወደቀውን የአዳምን ገላ ለብሳለች የሚለው ነው። ሲጀመር የአዳም ገላ የወደቀ አይደለም። በኋላ በኃጢአት ምክንያት ያደፈ መሆኑ ግን ምንም ጥርጥር የለውም። ሲጀመርም ለኃጢአት ወይም ለሞት ተስማሚ ነው ወይም የሚስማማው ነው። ቢያድፍ ሊስማማው የሚችል በንጽህና ቢቀጥልም ደግሞ ንጹሕ ሆኖ ሊቀጥል የሚችል። አሁን ወደ እመቤታችን ስንመጣ እመቤታችን ከመቼ ጀምሮ ነው ወይ ከየትኛው ስጋ ነው የተገኘችው? ከወደቀው ከዚያ ካደፈው ነው የተገኘችው የሚለውን ነገር ስናነሳ ባህሪው እሱ ነው። ምክንያቱም አዳም በኩር ያልሆነው ስጋ ስለማይገኝ ማለት ነው። ከእሱ ነው የተገኘችው። ነገር ግን ከመጀመሪያም ጀምሮ አዳም በበደለ ጊዜ ኃጢአት እንዳይደርስባት አድርጎ የጠበቃት ንጽሕት ደም ናት እመቤታችን ቅድስት ድንግል ማርያም ብለን ነው በቤተክርስቲያናችን የተማርነው የምናምነውም ማለት ነው። ይሄ በሔዋን ተፈጥሮ ብናየው በምሳሌ የተሻለ ይሆናል ብዬ አስባለሁ። ከአዳም ጎን አንዲት አጥንት እነሳ አይደለም የምንለው፣ ከእሷ ደግሞ ሌላውን ፍጥረት ብለን ነው የምናየው። ሔዋን ማለት እመሕያዋን ማለት ነው አይደል? በግብር ለሔዋን አይስማማትም በመቅደም ካልሆነ በስተቀር እመሕያዋን ወይም እሞሙ ለኩሉ እምሕያዋን መባል የሚገባት እመቤታችን ቅድስት ድንግል ማርያም እንደሆነች ሊቃውንት ይመሰክራሉ። ቅዱስ ኤፍሬም የሚለው እሞሙ ለኩሉ ሔዋን ብሎ እመቤታችን ሔዋን የሚለውን ቃል ትርጉም ለእመቤታችን ሰጥቶ ይናገረዋል ማለት። በዚህ ምክንያት እንደውም ቤተክርስቲያናችን ዳግሚት ሔዋን ብላም ትጠራታለች እና እመሕያዋን መባል የሚገባት ቅድስት ድንግል ማርያም። ምክንያቱም
ሕያው የሆነ አዳም ወይም ደግሞ አዲሱን አዳምን በማስገኘት ሕያዋን ፍጥረታት እንዲበዙ ያደረገች እመቤታችን ቅድስት ድንግል ማርያም ስለሆነች ነው። ከዛ በኋላ ከጎኑ ከተገኘ ማየገቦ እየፈለፈልን ወይም ደግሞ እየነቃን ሁላችንም እየተወለድን መብዛት ጀመርን ማለት ነው። እና የሕያዋን ሀገርም ገነት መንግስተ ሰማያት ነው፣ ይህ ዓለም አይደለም። የሕያዋን ልጆች የት ነው የኖሩት ስትል እዚህ ነው። የሔዋን ልጆች ምን አይነት ነበሩ ስትል ሞትን ያስተዋወቁ ናቸው በዓለም ላይ አይደል? የመጀመሪያ ሞትን እኮ የሰበኩት ወይም ያስተዋወቁን አዳም በጆሮ የሰማውን በዓይኑ እንዲያዩ ያደረጉት ልጆቿ ናቸው። ስለዚህ እመሕያዋን መባል የሚገባት አይደለችም ነው። ይልቁንም ይሄ ለማን ይገባል? ለእመቤታችን ይገባል። ይህን ሁሉም ምልህ ለምን መሰለህ? ወደ ምን ልወስደህ ነው? ከአዳም ጎን የተገኘችው ያች አጥንት ከበደል በፊት ከነበረው ስጋ ነው ወይስ በፊት ብትለኝ በፊት ነው። ከበደል በፊት በነበረው ነው። ስለዚህ ያች ከአዳም ጎን የተገኘችው ሔዋን ደግሞ እመቤታችን ድንግል ማርያም ናት። ለዚያውም ከሔዋን የምትበልጥ ሌላ ሔዋን። ከሔዋን የምትበልጥ ምልህ ለምን መሰለህ? ሔዋን በዮሐንስ አፈወርቅ እንዳስተማረው ከአዳም ጎን ተገኘች እንጂ ያለ ሴት አዳም እንዳስገኛት ሁሉ ያለ ወንድ ማስገኘት የቻለች ሴት አልነበረችም። ድንግል ማርያም ግን የሔዋን ዕዳ ጨምራ መክፈል የምትችል አይነት ሴት ናት፣ ሔዋን ናት ማለት ነው። ስለዚህ ከሔዋንም የምትበልጥ ሌላ ግርምት የሆነች ሔዋን ማናት ብትለኝ እመቤታችን ቅድስት ድንግል ማርያም ናት። ሆኖም ግን አሁን አዳም ተለውጦ እሷ ተገኘች ማለታችን ሳይሆን ከዚያን ጊዜ ጀምሮ በመንፈስ ቅዱስ ጥላ ስር ተጠብቃ ትኖር የነበረች ናት እመቤታችን ቅድስት ድንግል ማርያም። ከዚህም የተነሳ ምን እንላለን? ኃጢአቱ አላረፈባትም ባህሪውን እንጂ ኃጢአቱን አልወሰደችም ብለን እንናገራለን። ምን ማለት ነው? በሌላ አነጋገር ከርከቤዴን የምትባል እንቁ የምትወልድ ወፍ አለቻት። ከእንቁ ሳትወለድ እንቁ የምትወልድ ወይም ከእንቁ ሳትገኝ እንቁ የምታስገኝ ወፍ ናት። አዳም ልክ እንደዚያው ነው። ለራሱ ንጽህና ሳይኖረው ንጽሕት የሆነችን ገላ ወይም ደግሞ ንጽሕት የሆነች ባህሪ ያላትን እመቤታችን ቅድስት ድንግል ማርያምን ማስገኘት የቻለ ነው ብለን እናምናለን። የእመቤታችን ሀሳቧ መልኳ ስንል ስለ ዓለም ድህነት ነው የምናስበው። ስለ ዓለም ድህነት ነው የምንማልደው። እመቤታችን ስለ ዓለም ድህነት እኮ የተስማማች ናት። እኛ ቤዛችን እኮ የምንላት እኛን ወክላ ስለ ዓለም ድህና እሷ ፈቃደኛ በቷን ከማን ሰው ይሆናል? ሌላ አማራጭ ያመጣል ብለን ልናስብ ነው? ወይም ሌሎችን ነገሮች ልንል ነው? ተመልከተው ተክልዬ፣ እመቤታችን ከፍጥረት ሁሉ የተለየች ናት የምንለው ለዚህ ነው። እሷም የመጨረሻዋ ንጽሕት እሷ ደግሞ እርግጠኛ ነው። እሷ በፈቃዷ ነው የሚያደርገው እንጂ እንደዛ እንደምትን ሁሉ ክርስቶስ እኮ ያውቃል። ግን እኛ ራሱ እንድንድን ከዚያ ምልልስ እንድንድን ነው። ምክንያቱም አንዳንዶቹ ምልልሶች ለእኛ ናቸው እንጂ ለማርያምም ለጌታም አይደለም። እንዲህ ብዬ ማስረዳት እችላለሁ። አብርሃምን ልጅህን መስዋዕት አድርገህ አቅርብልኝ አለው። ለምሳሌ ጌታ በወንጌል ተጽፏል። በወንጌል ቅዱስ ጳውሎስ ጠቅሶታል። በኦሪት ዘፍጥረት ተጠቅሷል። እና የልጁ ደም አያስፈልገውም። በኋላም ይስሐቅ አልታረደም። ታዲያ ለምንድን ነው እግዚአብሔር አብርሃም ልጅህን መስዋዕት አድርገህ አቅርብልኝ ያለው ብለን ብንጠይቅ ልጁን እስከ ማቅረብ ድረስ አብርሃም እንደሚታዘዝ ለማወቅ ነው እንዳንል ከማድረጉ በፊት እንደሚያደርግ እግዚአብሔር ያውቃል አያውቅም ተብለ ምንድን ነው መልሱ? ያውቃል። ስለዚህ ተመልከት፣ ያደረገው ስለማወቅ አይደለም። ያደረገው ስለ ሁለት ምክንያቶች ነው። አንደኛ አብርሃም በኋላ የክርስቶስ አባት ይባላል። ወንጌል ራሱ የሚጀምረው በአብርሃም ስም ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው የማቴዎስ ወንጌል ምዕራፍ 1 ቁጥር 1። ለምን ከአብርሃም ዘር ተወለደ እንዳንል አብርሃም ሟች ልጁን ሳይከለክል ለክርስቶስ ሲሰጥ፣ ለእግዚአብሔር ሲሰጥ፣ እግዚአብሔር ደግሞ የማይሞት የባህሪ ልጁን ለአብርሃም ልጅ አድርጎ ሰጠው። ለዚህ ነው ከአብርሃም ዘር የተወለደው። ይሄን እንድናውቅ ነው። ልጅህን መስዋዕት አድርገህ አቅርብልኝ ሳይለው ግን ከአብርሃም ዘር መወለድ ይችላል? አይችልም። ይችላል። እየቻለ ለምን እናደር? እኛ እንድናውቅ። ለምን ከአብርሃም ዘር እንደተወለደ እንድናውቅ ነው። ተክልዬ ዋናው ዓላማ ይሄ ነው። ስለ እመቤታችንም ያቺ ምልልስ የተጻፈችው የእመቤታችን ንጽህና እና ድንግልና ከዚህ ዓለም ከዘር ከሩጋቤ የመውለድ ፍላጎት የሌላት በንጽህና የሚመስላት የሌላ መሆኑን እንድናውቅ ነው እንጂ ክርስቶስ ያንን ስለማያውቅ አይደለም መልአኩን እንዲጠይቃት ያደረገው። እግዚአብሔር ስለማያውቅ ስለሱ እውቀት ስለኛ እውቀት ነው ይሄ የሚደረገው። አሁንም ብዙ ሰዎች የማይገባቸው ይሄ ነው። ሐሳቡ የዓለም ድነት እንደሆነ ብዙ አያውቅም። መጽሐፍ የሚናገረው ግን ስለ ዓለም ድነት ፈቃደኛ ሆና የተገኘችውና ዓለምን ወክላ ስጋዋን ሰውነቷን ንጹህ አድርጋ ጠብቃ ስለ ዓለሙ ቤዛ ማለት እኮ ከሰው ስጋ መንሳት ነበረበት። ዓለምን ተክታ ብቸኛ ቤዛ ሆና የተገኘችው ለክርስቶስ ሰው መሆን እሷ ነች። ቤዛችን መድኃኒታችን እኮ የምንላት ለዛ ነው። አቡነ በርናባስ አብራርተውልሃል። መድኃኒቱን ሁሉ መድኃኒት እንድለው የለም እንዴ? ግን ተሰቅላ ስጋዋን ቆርሳ ማለት እንዳልሆነ እኮ የታወቀ ይህን ደጋግመን አብራርተነዋል። እኛ እመቤታችን ምን ብለን ነው የምንለምናት? ተመልከት እንግዲህ ሰአሊ ለነ ቅድስት ነው እንላት አይደለም? ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት። ተመልከት፣ ሰአሊ ለነ ሀበ ክርስቶስ ወልድኪ
ከልጅሽ ከክርስቶስ ለምኝልን ከመ ይስረይ ለነ ኃጢአተነ ኃጢአታችን እርሱ ይቅር ይለን ዘንድ። ስለዚህ ኃጢአትን ይቅር የሚለው ማለት ነው ኢየሱስ ክርስቶስ። ቀዲሶ ኪያ ሀደረ አንጽዮ ስጋ ቀዲሶ ኪያ ሀደረ ላዕሌሃ ወይም ደግሞ ሁሉም በደለ የሚለው እመቤታችንን የሚያካትት አይደለም። አንጽዮ ስጋ ቀዲሶ ኪያ የሚለውን ነው መሰለኝ መጀመሪያ ስጋዋን አንጽቶ እርሷን ቀድሶ በእሷ አደረ ነው ትርጉሙ፣ እንዲሁ ጥሬ ትርጉሙ ማለት ነው። እሷን አንጽቶ ነው እንጂ ያለ መቼት የለውም። በተጸነሰ ጊዜ አይደለም፣ በተጸነሰ ጊዜ አይደለም የሚለው ጊዜ እስካልጠቀሰ ድረስ ሲጸነስ ነው ይህን ያደረገው ልንል አንችል። እሷን ቀድሶ የሚለውም የዚያን ቀን ሲጸነስ መሆኑን የሚገልጥ አይደለም። ቀድሞ ነው ጥንቱን ስትፈጠር ንጽሕት ቅድስት አድርጎ መፍጠሩን የሚገልጽ ነው። አነጻት ቀደሳት የሚለው ንባቡ ራሱ አለባት ማለትን አያመለክትም። አለባት ማለት ሊሆን አይችልም። ምክንያቱም አሁን ቅዳሴ ሲቀደስ ካህኑ ህብስቱን በጻሕል ወይኑን በጽዋ ያደርግና ባርክ ወለዝንቱ ህብስት ወቀድስ ወለዝንቱ ጽዋ ወአንጽሖሙ ለክልኤሁ፣ ይህንን ህብስት ቀድሰው ይህንንም ጽዋ አንጻው ሁለቱንም ቀድሳቸው ይላል። ህብስቱ አለበት ጥንተ አብሶ አለበት ልንል አንችል። ቀደሳት አነጻት ስላለ እንዲሁ ንባቡን ይዞ ጥንተ አብሶ አለባት የሚሉ አካላት አሁን ቀደሳት አነጻት ቀድሰው አንጻው አክብረው ይላልና ይህን አለበት ሊሉ ነው አይደለም። ሙሴ ድንኳኗን ሲሰራ ቀደሳት አነጻት ይላል። ሙሴ ድንኳኗን የሰራት ከእንጨት ያው ከጨርቅ ነው። ቀደሳት አነጻት ይላል። ድንኳኗን ጨርቁ አለበት ሊሆን ይችላል። ለአገልግሎት ልዩ አደረገው ማለት ነው። ያንን አይደለም። እንዲህ ሁሉ እመቤታችንን ቀደሳት አነጻት ማለት ለእናትነት ልዩ አድርጎ መረጣት፣ እናቱ ሊያደርጋት መረጣት የሚል መልእክት ያለው እንጂ ጥንተ አብሶ ያለባት መሆኗን በጭራሽ ሊያሳይ አይችልም። እግዚአብሔር መላእክትን ሲፈጥር ወረሰዮሙ ንጹሐነ ወቅዱሳን ንጹሐን ቅዱሳን አደረጋቸው ይላል። ከመፈጠራቸው በፊት ነበረባቸው ማለት ሊሆን ይችላል አይደለም። ምክንያቱም ቀዲሶ ኪሃ አንጽዮ ስጋሃ ቀዲሶ ኪሃ ሀደረ ላዕሌሃ ማለት ጥንቱን ስትፈጠር ንጽሕት ቅድስት አድርጎ ለእናትነት የመረጣት መሆኗን የሚያሳይ እንጂ ኖሮባት አነጻት ማለትን በጭራሽ ሊያሳይ አይችልም። ምንም ግንኙነት የለውም። በጥሬ ንባብ ለሚሄዱትና ከንባብ ለማያልፉ አካላት እውነት ነው ሊመስል ይችላል። ከንባቡ ማለፍ አለብን። ንባብ የትርጓሜና የምስጢር በር ነው፣ ቤቱ አይደለም፣ መኖሪያው አይደለም፣ መግቢያው ነው። ስለዚህ ወደ ቤቱ ለመግባት በሩን መክፈት እንደሚያስፈልግ ሁሉ ፍሬ ነገሩን የጽሁፉን ፍሬ ነገር የጽሁፉ ኃይለ ቃሉ የያዘውን ፍሬ ሐሳብ ለመረዳት ወደ ውስጥ ወደ ትርጓሜውና ወደ ምስጢሩ መግባት የግድ ያስፈልጋል እና ይሄ ቀዲሶ ኪያ አንጽዮ ስጋሃ የሚለው ጥንቱን ንጽሕት ቅድስት ክብርት ልዩ ሆና ለአምላክ እናትነት መመረጧል። ይህ ምርጫ ደግሞ በሰው አይደለም፣ በእጅ ብልጫ በሰው ምርጫ ያልሆነ በእግዚአብሔር በአብ በወልድ በመንፈስ ቅዱስ መልካም ፈቃድ የሆነ የተከናወነ መሆኑን ያስረዳል። ሰው የሚገልጠው በሚችለው መጠን ነው የሚገልጠው እና የጥንቱን ቀድሞ በተፈጥሮ የሆነውን ነገር አሁን የሆነ አስመስሎ ሊናገር ይችላል። መጻሕፍት ደግሞ ይሄ ልማድ አላቸው። ቀድሞ የተነገረውን አሁን የተነገረ አስመስሎ የመናገር ልማድ አለ። እነሆ ድንግል ምንድነው ሕፃን ተወለደልን፣ ብላቴናም ሆኖ ለሕማም ለሞት ተሰጠልን ይላል ኢሳይያስ። ይሄ ገና የሚደረግ ነው፣ ግን እንደሆነ እንደተደረገ አድርጎ ነው የገለጠልን። ይህ አሁን ቀድሞ የሆነውን በጥንተ ተፈጥሮ ንጽሕት ቅድስት ሆና መፈጠሯን አሁን የተደረገ አስመስሎ ስለተናገረ ሰዎች ይሳሳቱበታል። በመጻሕፍት ቃል መሰናከል አዲስ ወይም እንግዳ አይደለም። ስለ እመቤታችን በተነገረው ስለ ኢየሱስ ክርስቶስ በተነገረው ጉዳይ ተሰናከሉበት ይላል። መሰናከል ያለ ነው። እዚያው ተሰናክሎ መቅረቱ ግን በጣም ከባድ ነው እና እመቤታችን ጥንተ አብሶ የመጀመሪያው በደል የለባትም። ከአዳም ተወልዳለች፣ ሰው ናት። አሁን ሌሎች የሚያነሱት ይሄን ሐሳብ ሰው እስከሆነች ድረስ ከአዳም እስከተወለደች ድረስ የግድ ጥንተ አብሶ ይኖርባታል ነው።
የሚሉት አካላት ማለት ነው። ሰው መሆን ሰው የሆነ ሁሉ የግድ ጥንተ አብሶ ይኖርበታል ማለት ሊሆን አይችልም። ኢየሱስ ክርስቶስ ሰው ሆኗል፣ ፍጹም ሰው። ሰው ስለሆነ ጥንተ አብሶ አለበት እንበል? እመቤታችንም ሰው ናት፣ ግን ጥንተ አብሶ የሌለባት። እኛም ሰው ነን፣ ጥንተ አብሶ የለብንም አሁን፣ ምክንያቱም ያ ተሽሯልና ማለት ነው። ሰው ከጥንተ አብሶ በፊት ነበር። ሰው ጥንተ አብሶ የባህሪ አይደለም፣ በበደል የመጣ መጀመሪያ አዳም ትእዛዝ እግዚአብሔርን ሲጥስ ሕገ እግዚአብሔርን ሲያፈርስ የመጣ ነው። መጀመሪያ ሰው በመሆን የተገኘ የባህሪ ከኛ ጋር አብሮ የተፈጠረ ጉዳይ አይደለም፣ ኋላ የመጣ ነው እና ከአዳም ከተወለደች እመቤታችን ሰው ከሆነች ጥንተ አብሶ አለባት ብሎ ማሰብ የእመቤታችንን ንጽህና ቅድስና አለማመን ብቻ አይደለም፣ የእግዚአብሔርን ካህሊነት መጠራጠር ጭምር። እግዚአብሔር ንጹህ ካልሆነው ከጎሰቆለው የአዳም ባህሪ ንጽሕት የሆነች እመቤታችንን መፍጠር አይችልም ወደሚል ነው የሚያሳየው ቀሱ ማለት ነው። እና እመቤታችን ጥንቱ ንጽሕት ቅድስት ሆና የተፈጠረች ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊና ወድንግል በስጋ በምን ያረከሰች በስጋ በነፍስ በህሊና ድንግል የሆነች መሆኗን መጻሕፍት በየገጹ በየአንቀጹ ይነግሩናል። መንፈስ ቅዱስ አቀባም ከርሰማ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት። ይሄ ነገር እንዳያገኛት እንዳያልፍ አደረገ። አሁን ይሄ ከሆነ ጉዳዩ እመቤታችን መንፈስ ቅዱስ ወይም እግዚአብሔር እንዲህ አድርጎ መፍጠር አይችልም ወደሚል ነው የሚሄደው ሐሳቡና ሐሳቡን በአግባቡ መመልከትና አጥርቶ ማየት አስተካክሎ መስማት ያስፈልጋል። ሰዎች የሚሳሳቱት የተነገረውን ነገር በትክክል ባለመስማት እንዲሁ አጉድለው በመስማት ከዚህ ባለፈ ደግሞ አጣመው በመስማት ነው። በትክክል መስማት አለ፣ አጉድሎ መስማት አለ፣ እንዲያው ከፍ አድርጎ መስማት ይኖራል፣ በትክክል መስማትም ይኖራል፣ አጣመው መስማት አለ። ሰዎች አጣመው እየሰሙ ነው። ስለዚህ ጆሮአቸውን ማስተካከል፣ አእምሯቸውንም በደንብ እንዲሰራ ማድረግ ያስፈልጋል። ይህን ነገር ከንባብ ባለፈ ልንረዳው የምንችለው በእምነት ነው። ንባብ እኮ ሙሉ ሐሳብ አይገልጥም፣ ሙሉ ሐሳብ ሊገልጥ አይችልም እና እመቤታችን ጥንቱን ንጽሕት ቅድስት ሆና የተፈጠረች አሁን የምንለው ነገር የሌለባት። ውድ ተከታዮቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ለሚወዷቸውም ያጋሩ።